ሰላም እንዴት ናችሁ? አህመድ ነኝ እንደገና። ዛሬ ማውራት የምፈልገው ወይም በዚህ ቪዲዮ ማቅረብ የምፈልገው ስለ IRA ነው። ኢንዲቪጁዋል ሪታይርመንት አካውንት ወይም የጡረታ አካውንት ማለት ነው። እና በዚህ ቪዲዮ ጥቅሙንና ምን እንደሆነ በቅደም ተከተል አስረዳችኋለሁ። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። ለካምፓኒ ተቀጥራችሁ የምትሰሩ ከሆነ የፈለገ እድሜ ልካችሁ ብትሰሩ፣ የፈለገን ያህል ጠንክራችሁ ብትሰሩ ጡረታ መውጫ ጊዜያችሁ ሲደርስ ለጡረታ የሚሆን በቂ ገንዘብ ልታጠራቅሙ እንደማትችሉ ብነግራችሁ ምን ትላላችሁ? ጉልበት ባላችሁ ጊዜ፣ ጤና ባላችሁ ጊዜ ከደክማችሁ ከምትሰሩበት ገንዘብ ላይ ትንሽም ቢሆን ወደ ኢንቨስትመንት ካልወረወራችሁ ወይም ገንዘባችሁን ኢንቨስት ካላደረጋችሁ እስክትሞቱ ድረስ ለካምፓኒ ተቀጥራችሁ ለመስራት እንደምትገደዱ ታውቃላችሁ። ይህንን ጥያቄ ያቀረብኩላቸው ሰዎች ያሉኝን እንገራችሁ። አይ እኔ አካውንቴ ላይ $100,000 አለ፣ $150,000 አለ፣ ለጡረታዬ ይበቃኛል፣ ለጡረታ ያስቀመጥኩት ገንዘብ አለኝ የሚል ነው መልሳቸው። ግን አንድ ነገር ልንገራችሁ፣ ያ ገንዘብ $100,000 የሚሆን $200,000 ለጡረታቸው በቂ አይደለም። ምክንያቱም በኢንፍሌሽን ምክንያት ለምሳሌ ከ20 ዓመት በኋላ ጡረታ እወጣለሁ ብለህ ብታስብ ከ10 ዓመት ከ20 ዓመት ከ30 ዓመት በኋላ ያ ገንዘብ $100,000 ካስቀመጥክ ያ $100,000 ወደ $50,000 ነው የሚቀየረው፣ ቫልዩ ማለት ነው። በቁጥር ላይ $100,000 ሊታይ ይችላል፣ የመግዛት አቅሙ ግን $50,000 ነው። ምክንያቱም የዛሬ 20 ዓመት የዛሬ 30 ዓመት ሊቪንግ ኮስት ወይንም ደግሞ ኑሮ በእጥፍ ሊጨምር እንደሚችል ነው እንግዲህ ከዚህ በፊት ባየነው ማለት ነው። የዛሬ 20 ዓመት የነበረን ነገር አሁን በእጥፍ ጨምረዋል። ከዚህ በፊት ከ20 ዓመት በፊት የነበረ ነገር በእጥፍ ያልጨመረ ነገር ምን አለ? አፓርትመንት የዛሬ 20 ዓመት በ400 በ500 ሁላ ነበረ። አሁን ግን ከ$600 በታች አታገኙ። ግሮሰሪ የሄዳችሁ ብታዩ ማንኛውም ነገር በእጥፍ ጨምሯል። ስለዚህ የዛሬ 20 ዓመት ጡረታ እወጣለሁ ብለህ ያስቀመጥከው ገንዘብህ በግማሽ ይቀንሳል ቫልዩ፣ የመግዛት አቅሙ። ስለዚህ $100,000 አለኝ ካልክ ያ $100,000 ለአንድ ዓመት እንኳን አያገለግልህም። ለምሳሌ አሁን እንግዲህ ዩኤስ ውስጥ ወይም አሜሪካ ውስጥ የአንድ ኢንዲቪጁዋል ከረንት ሊቪንግ ኮስት እስከ $5,000 ነው በአሁኑ ሰዓት ማለት ነው። የዛሬ 20 ዓመት ኢንዲቪጁዋል ሊቪንግ ኮስት $10,000 ሊሆን ይችላል። ስለዚህ $100,000 ካለህ በወር $10,000 በተለይ ቤት ከሌለ በወር $10,000 የምታወጣ ከሆነ ያ $100,000 ብር በአንድ ዓመት ያልቃል። ጡረታ እወጣለሁ ብለህ ብታስብ ማለት ነው። $100,000 ይዘህ $200,000 እንኳን ኖሮ እንደውም $100,000 ነው። በነገራችን ላይ $100,000 ነው $200,000 ሴቭ የሚያደርግ ሰው በጣም ሬር ነው አሜሪካ ውስጥ ማለት ነው። ለምን ሁሉም የምናገኘው በሙሉ ቢል ነው የሚወስደው እና ሳይድ ኢንከም ካለህ ወይንም ደግሞ እንደዚህ ፓሲቭ ኢንከም ካለህ ነው እንጂ ለካምፓኒ ተቀጥረ እየሰራ $100,000 እና $200,000 ሴቭ ማድረግ በጣም ከባድ ነው። 70% 80% ቢል ነው የሚበላው እና በዛ ላይ የራስ ወጪዎች አሉ፣ የተለያዩ ወጪዎች አሉ እና ያ ተደምሮ $100,000 እና $200,000 የሚያስቀምጥ በጣም ሬር ነው። በጣም ጥቂት በጣት የሚቆጠር ጥቂት ህዝብ ነው፣ ጥቂት ሰው ነው $100,000 እና $200,000 አካውንቱ ላይ ያለው ማለት ነው። እንደዛ እንኳን ቢኖርህ እኮ ነው እያልኩ ያለሁት እንጂ አብዛኛው ሰው የለውም። እንደዛ እንኳን ቢኖርህ ጡረታ ለመውጣት በቂ አይደለም ለወደፊቱ ማለት ነው። መፍትሄ አለው፣ ግን መፍትሄውን ከመናገራችን በፊት መጀመሪያ ችግሩን ችግሩ ገንዘብህ አካውንት ላይ ሴቭ ያደረገው ገንዘብ ካለ ከሌለህ እንደ አብዛኛው ሰው የለውም። ግን እንደው አሁን አለህ ብንል ማለት ነው አለኝ ለአካውንት ለጡረታዬ የሚሆን ገንዘብ አለኝ ብለህ ብትል $100,000 $200,000 አለኝ ብትል ለወደፊቱ የዛሬ 20 ዓመት ሊቪንግ ኮስት እስከ $10,000 ሊሆን ይችላል። አሁን $5,000 ነው የሚባለው በአቬሬጅ ማለት ነው። በአቬሬጅ በተለይ ቤት የሌላቸው ቤታቸው ፔድ ኦፍ ያሉ ሰዎች አፓርትመንት $1,600 ብር ነው፣ ሃውስ እስከ $2,500 ነው ሬንት ማለት ነው። እና ሌላ ለምግብ ለትራንስፖርት ያ ሁሉ ተቆራርጦ $5,000 ነው በአሁን ሰዓት ሊቪንግ ኮስት ማለት ነው። የዛሬ 20 ዓመት $10,000 ነው ሊሆን የሚችለው የዛሬ 20 ዓመት 30 ዓመት እና የዛሬ ጡረታ እወጣለሁ ብለህ ብታስብ በወር $10,000 ሚኒመም ያስፈልጋል። $100,000 ካለህ
በአንድ ዓመት ውስጥ ያልቃል። ያንን ካላሳደግከው ከአሁኑ ኢንቨስት ካላደረግከው ማለት ነው። በአንድ ዓመትና በሁለት ዓመት ያልቃል $100,000። ስለዚህ በኢንፍሌሽን ምክንያት ኢንፍሌሽን ገንዘብን ሽሪንክ ያደርገዋል፣ ገንዘብን ይወስደዋል ማለት ነው። አሁን ወጣት ባለሳት ጉልበት ባለሳት ሰርታ ያጠራቀምከውን ገንዘብ በኢንፍሌሽን ገንዘብ ሽሪንክ ይደረጋል ማለት ነው። ችግሩ ያ ነው ማለት ነው። መፍትሄው ምንድን ነው ስንል አሁን እየሰራህ ትንሽ ብርም ቢሆን ፓሲቭ ኢንከም ያስፈልጋል፣ ወይንም ደግሞ በጣም በትንሹ ኢንቨስት ማድረግ አለብህ። you don't have to save like 100,000 ምናምን አይደለም። በየቀኑ $10 ወይንም በወር $300 ወደ ኢንቨስትመንት ከወረወርከው ከ20 ዓመት ከ30 ዓመት በኋላ ያቺ በቀን $10 የወረወርካት ወደ $1 ሚሊዮን ይቀየርልሃል ማለት ነው። እንዴት እንደሆነ አሳያለሁ። መጀመሪያ መፍትሄ እንዳለው ነው የምነግራችሁ። ኦኬ አሁን ፕላን አድርጉ ማለት ነው። ፕላን ካላደረጋችሁ መብለ አካውንቴ ላይ ብር አለኝ 100,000 ያለኝ 50,000 ያለኝ 20,000 ያለኝ ጡረታ አወጣለሁ ማይታሰብ ነው። በኋላ ብር ያልቅና $100,000 ያልቅና በአመት በሁለት አመት ተጨርሰውና እድሜ ልክህ ለካምፓኒ ተቀጥረህ ትሰራለህ ማለት ነው። የዛኔ እንደአሁኑ ተሯሩጠህ ላሰራ ትችላለህ። ጉልበት ሊደክም ይችላል። በሽታ የሚመጣው እያረጀ ስትሄድ ነው እና ችግር ውስጥ ነው የምትገባውና ያንን ችግር ለመፍታት ምን ማድረግ አለብን የሚለውን ነገር ነው ዛሬ እንድንነጋገር የምፈልገው እና እስከ መጨረሻ ተከታተሉኝ። መፍትሄ አለው። መፍትሄውን ስቴፕ ባይ ስቴፕ አሳያችኋለሁ። ይህ የምነግራችሁ ነገር እንዲገባችሁ ወይንም እንደው ሪያሊቲ ነው ወይስ ትክክለኛ ምንድነው የሚያወራው የሚለው ነገር አንደርስታንድ እንድታረጉ አንድ ትሩ ስቶሪ ልንገራችሁ። እውነተኛ ታሪክ ማለት ነው። አጭር ነው። እኔ በምሰራበት ቦታ ሁለት ሰዎች አሉ። አንደኛው እድሜው 84 ዓመቱ ነው። ጡረታ መውጣት ይችላል። ገንዘብ አለው። ከድሮ ጀምሮ ለጡረታው ገንዘብ ኢንቨስት አድርጓል ወይንም ሪታየርመንት አካውንት አለው እና ስቲል ይሰራል። 84 ዓመቱ ነው እና ግን የሚሰራው በሳምንት 3 ቀን ብቻ ነው። ሪታየር ለማድረግ ሪዛይኔሽን ፔፐር አስገባና ሲያስበው በቃ ስራውን ስለምወደው አለኝ። ጠይቄው ስራውን ስለምወደው 4 ቀን እረፍት አረጋለሁ፣ አልሰራም። 3 ቀን ግን መጥቼ እሰራለሁ። ችግር የለውም። ከፈለኩ እሰራለሁ፣ ከፈለኩ አልሰራም። ገንዘብ አለኝ፣ በቂ ገንዘብ አለኝ፣ ቤት አለኝ፣ መኪና አለኝ፣ ምንም ችግር የለብኝም። ግን አንደኛ ቤት ይደብረኛል፣ ቤት ቁጭ ብል ይደብረኛል። ሚስት የለውም ምናምን ልጅ የለውም እና ብቻዬ ስለሆንኩኝ በጣም ይደብረኛል። ስለዚህ ስለ ገንዘብ ምንም ወሬ አላደርግም፣ ጤነኛ ነኝ እና በሳምንት 3 ቀን እንሰራለሁ አለኝ ማለት ነው። እኔ ከኔ ጋር አብሮ የሚሰራ ሰው ነው እና ሂዝ ጋር መኒ ገንዘብ ስላለው ምንም ችግር የለውም። ምንም ወሬ የሚያደርገው ነገር የለም። ማንኛውም ነገር ቢፈጠርበት ወዲያው ስራውን ማቆም ይችላል። በቂ ገንዘብ አለው። ያው የዚህ ሀገር ሰው ስለሆነ ነው። አበሻ ቢሆን ግን ሀገሩ ይሄዳል፣ ትራቭል ያደርጋል እና መስራት አይጠበቅብህም። መስራት ከፈለግም መስራት ትችላለህ፣ ግን ፍላጎቱ ያንተ ነው የሚሆነው። የገንዘብ ችግር አይኖርብህም። ስለ ገንዘብ ምንም የምትጨነቀው ነገር የለም። በጊዜ ኢንቨስት ካደረግና ሪታይርመንት አካውንት ከከፈትክ ማለት ነው። እና ገንዘብ ያለው ሰው እንደዚህ እየተዝናና ከፈለገ ይሰራል፣ ከፈለገ አይሰራም እና ሪላክስ ያደረገ ይኖራል ማለት ነው። ሌላኛው ደግሞ አንድ ሴት አለች። እድሜዋ 78 ዓመቷ ነው። በሽተኛ ነች። የልብ በሽታ አለባት። በጣም ብዙ አይነት በሽታ ነው ያለባት እና እንደዛም ታማ ግን ትሰራለች። አብራው ዘኛው ጋር ትሰራ የነበረች አሁን አቁማለች። አንድ 6 ወር 7 ወር ምናምን ወይ ዓመት ቢሆናት ነው አቁማለች። ያቆመችው ግን ተገዳ ነው እና እሷን ጠይቂያት ነበረ እና እንደዚህ የታመምሽ ለምንድን ነው የምትሰሪው ብዬ ስጠይቃት ምን አለችኝ? ገንዘብ የለኝም፣ በቃ ገንዘብ የለኝም። ሶሻል ሴኩሪቲ ደግሞ የሚመጣልኝ $1,500 ነው። እኔ ወጪ $5,000 $6,000 ነው በወር። ሶሻል ሴኩሪቲ ከገቨርንመንት ማገኘው $1,500 ነው እና ወጪን ከቨር ማድረግ ስለማልችል ነው። የሐኪም ቤት ወጪ ያለብኝ የበሽተኛ ስለሆነች ማለት ነው እና ገንዘብ ስለሌለኝ ነው እንደዚህ የምሰራው እንጂ መስራት አልፈልግም ነበር። ለምንድን ነው ሶሻል ሴኩሪቲ $1,500 ብቻ የሚሰጥሽ ብዬ ስጠይቃት ምን አለች? ልጅ ሳሳድግ ለረጅም ጊዜ አልሰራሁም አለች። ሶሻል ሴኩሪቲ የሚከፈልህ እንግዲህ በሰራኸው ክሬዲት አወርስ መጠን ነው። ብዙ ከሰራህ ብዙ ታገኛለህ፣ ብዙም አይደለም ግን ቢያንስ ከ$1,500 ሊሻል ይችላል። እና ምን አለች? ልጅ አሳድግ ነበረ። ትዳር በነበረኝ ጊዜ ባሌ ምን አለኝ አለች፣ አንቺ ቤት ቁጭ በይና እኔ እሰራለሁ ልጅ አሳድጊ ብሎኝ እኔ አልሰራውም ለረጅም ዓመት ልጆች እያሳደግኩኝ ነበረ። ከዛ ዲቮርስ አደረግን አለች። ዲቮርስ አደረግን
ከዛ በኋላ በቃ ልጆች የማደጉ ራሳቸውን ቻሉ እና ከዛ በኋላ ሺዝ ብሮክ አሁን ገንዘብ የላትም። 2 ጊዜ ፌንት ወጣለች ስራ ቦታ ላይ ማለት ፓስ አውት አድርጋ በአምቡላንስ ነው 2 ጊዜ ሁላ ሄደችው እና በጣም በሽተኛ ናት። መስራት የሌለባት ሰው ነች፣ ግን ገንዘብ ስለሌላት የግድ ትሰራለች። አንድ ጊዜ ወደቀችና ስራ ቦታ ዶክተሯ አስጠነቀቃት። በቃ ካሁን በኋላ መስራት የለብሽም ብሎ አስጠነቀቃት እና በዛ ምክንያት ስራ አቆመች። እና ምን ለማለት ፈልጌ ነው፣ ሪታየርመንት አካውንት ግዴታ ያስፈልጋቸዋል። ሪታየርመንት አካውንት ሲባል ምን ማለት ነው? አሁን ብዙ ሰው በጣም የሚገርማችሁ ነገር አንድ ነገር ልንገራችሁ። ብዙ ሰው ጠይቃለሁ እኔ በቃ 401k ያላችሁ አይአርኤ ያላችሁ ብዬ ጠይቃለሁ። አይአርኤ ማለት ኢንዲቪጁዋል ሪታየርመንት አካውንት ማለት ነው። አንድ አበሻ አይአርኤ ያለኝ ያለኝ ሰው የለም ከጠየኳቸው 30-40 ሰው ለምሳሌ ማቅ ከሆነ አንዳቸውም አይአርኤ የላቸውም። አይአርኤ ማለት ኢንዲቪጁዋል ሪታየርመንት አካውንት ማለት ነው። አሜሪካ ውስጥ መንግስት የሚፈቅድልህ ታክስ ፍሪ ኢንቨስት የምታደርገው ልክ እንደ 401k ማለት ምን ማለት እንደሆነ ከፈልጋችሁ ከዚህ በፊት የነበረውን ቪዲዮ ፓርት 3 ላይ ሄዳችሁ ይዩት። እዛ ላይ ኤክስፕሌን አድርጌያለሁ። 401k ካላችሁ 401k በጣም አሪፍ ነው። 401k የሌለው ሰው ግን አይአርኤ ኢንዲቪጁዋል ሪታየርመንት አካውንት ግዴታ መክፈት አለበት። አንድ አበሻ ማውቀው የለም ብቻ ሳይሆን የጠየኳቸው ብዙ ሰዎች አይአርኤ ምን እንደሆነ እንኳን አያውቁም። is very very important crucial የሆነ ነገር ነው። ምንድነው አይአርኤ? አሁን አንዳንድ ጊዜ ሪታየርመንት አካውንት ሲባል ልክ እንደ ሶሻል ሴኩሪቲ አድርገው ሊያስቡት ይችላሉ። ሶሻል ሴኩሪቲ ምንድነው? እንሰራለን ገቨርንመንት በየፔቼካችን ላይ ሶሻል ሴኩሪቲ ገንዘብ ይቆርጣል። ምን ያህል እንደተቆረጠብን ብናውቅም በየፔቼኩ መጨረሻ ላይ ግን ምን ያህል ብር እንዳለን አናውቅም። ጀስት ሪታየር ስናደርግ ብቻ የሰራው ክሬዲት አወር ያህል ነው እና በየወሩ ያህል ይደርሳል ብሎ ገቨርንመንት የወሰነልንን ነው የሚሰጠን። አይአርኤ ግን እንደዛ አይደለም። አይአርኤ አንተ ራስህ ነው ክሬት የምታደርገው ቤት በባንክ ከባንክ ጋር ልክ ስታክ እንደመንግዛት ማለት ነው። ስታክ በለው ለነገሩ ስታክ ነው። ለነገሩ የፈለከውን ስታክ ነው የምትገዛው። ግን አይአርኤ የሆነበት ምክንያት ምንድነው? ገቨርንመንት ታክስ እንዳንከፍል። ታክስ ለምሳሌ ስታክ ስትገዛ ታክስ ትከፍላለህ። ካተረፍክም ገንዘቡ ስታወጣው ታክስ ትከፍላለህ። አይአርኤ ግን ስትገዛ ታክስ አትከፍልም። 2 አይነት አይአርኤ ነው ያለው፣ ያሳያቸዋለሁ። ግን በአጠቃላይ አይአርኤ ማለት ምን ማለት እንደሆነ ልንገራችሁ። ስታክ ያንን የምትገዛው ስታክ ታክስ ፍሪ ነው ኢንቨስት የምታደርገው፣ ወይንም ደግሞ ታክስ ዲፈርድ ነው። ገቨርንመንት ይፈቅድልናል ታክስ ሳንከፍል ያንን ገንዘብ ማሳደግ። ዝም ብሎ ሴቪንግ አካውንት አይደለም። እንደገና ልድገመው፣ ሴቪንግ አካውንት አይደለም። አካውንታችን ላይ ታክስ ሳንከፍል ብቻ የምናስቀምጠው ገንዘብ አይደለም። ኢንቨስትመንት ነው። ስታክ ነው የምንገዛበት፣ ሼር ነው የምንገዛበት፣ ካምፓኒዎችን ነው የምንገዛበት። አስተማማኝም ነው። አስተማማኝ ስለሆነም ነው እኮ ገቨርንመንት የፈቀደልን። እንደዚህ ምንድነው አስተማማኝ የሚሆንበት ምክንያት? S&P 500 የሚባል ስታክ ነው የምንገዛበት፣ ETF ነው የምንገዛበት ማለት ነው። ያንን ETF እና S&P 500 ምን ማለት ነው የሚለውን ፕሊዝ ፓርት 2 ላይ ሄዳችሁ ፓርት 2 ላይ በጣም አብራርቻለሁ ስለ እንደዚህ አስተማማኝ የሆኑ ስታኮችን ወይንም ኢቲኤፎችን ምን እንደሆኑ እዛ ላይ በደንብ ስላብራራው እዛ ላይ ያንን ካላያችሁ ፓርት 2 ላይ ካላያችሁ እዚህ ላይ ግራ እንደሚገባችሁ እርግጠኛ ነኝ። እና S&P 500 እንግዲህ ምን ያህል አስተማማኝ እንደሆነ የምታውቁት ደግሞ ገቨርንመንት አይአርኤ አካውንት ስንከፍት S&P 500 ላይ ኢንቨስት እንድናደርግ ይፈቅድልናል። ለነገሩ ሲንግል ስታክም መግዛት ትችላለህ። አስተማማኝ እንዲሆን ግን ብሮከር አካውንት ትከፍትና S&P 500 ወይም ETF ነው የሚገዛበት። ኢን ሎንግ ተርም አትራፊ ነው፣ አስተማማኝ ነው። በዚህ ምክንያት እያንዳንዱ ሰው ሼር ገዛ ማለት ነው፣ ቢዝነስ ከፈተ ማለት ነው። ለመቼ? ለሪታየርመንትህ ነው። ለሪታየርመንትህ ቢዝነስ ከፈትክ ማለት ነው። ብዙ ብር ማድረግ አይጠበቅብህም። ገቨርንመንት በወር እስከ $750 ኢንቨስት እንድታደርግ ይፈቅድልሃል። ወይንም ታክስ ፍሪ ማለት ታክስ ዲፈርድ ኢንቨስት እንድታደርግ ይፈቅድልሃል። አሳያችኋለሁ። እሱንም አንድ ነገር ልንገራችሁ። አሁን ቅድም የነገርኳችሁ የሴትዮን ታሪክ ልንገራችሁ። ልጅ እያሳደግኩኝ ስለነበረ ገንዘብ ልጅ እያሳደግኩኝ ስለነበረ ሶሻል ሴኩሪቲ ብዙ ስላልሰራው ብዙ ብር አይከፈለኝ ማለት። ብዙ እህቶች አንድ ምክር ልምከራችሁ። ስራ ማሰሩ ከሆነ ቤት ውስጥ ቁጭ ብላችሁ እያሳደጋችሁ ከሆነ
IRA ሪታይርመንት አካውንት ክፈቱ። ያለበለዚያ በኋላ ችግር ውስጥ ነው የምትገቡት። ልጅ አሳድጋችሁ ልጃችሁ 18 ዓመት ሲሆናችሁ ስራ ሰራለሁ ብትሉ በዛን ሰዓት ትደክማላችሁ። ብዙ ነገር ይመጣል፣ ግን ቱ ሌት ይሆናል። ተራርታችሁ ለመስራት ቱ ሌት ይሆናል። ቤት ተቀምጦ ልጅ ማሳደጉ ጥሩ ነው፣ ግን በወር $300 ግን ሪታይርመንት አካውንት ግዴታ መክፈት አለባችሁ። ብዙ ወንዶች እንዘናጋለን እና ባሎቻችሁን አስገድዷቸው ሪታይርመንት አካውንቱን ግን ክፈትልኝ ብለሽ ለምን እኛ ወንዶች እንዘናጋለን? ወይም ደግሞ አሁን ገንዘብ የለኝም በቃ እሺ ገንዘብ ሲኖረኝ ነው። ሁሉንም ነገር ትቶ ይሄ ሪታይርመንቱ በጣም ኢምፖርታንት ነው። ልጅ ማሳደጉም ኢምፖርታንት ነው፣ ግን ሪታይርመንት አካውንቱ ደግሞ ከዛ በላይ ኢምፖርታንት ነው። ለምን ልጆች ምንም አይሆንም። እንኳን እነሱ እኛ ከኢትዮጵያ መጥተን እዚህ ሰው ሆነናል። ልጆቻችን እዚሁ ሀገር ተወልደው አድገው ከኛ የተሻለ ኑሮ ነው እንጂ የሚኖሩት ለወደፊቱ ከኛ የባሰ ኑሮ አይኖሩም። ለልጆቻችሁ አትጨነቁ እያልኩኝ አይደለም፣ ግን ቅድሚያ ለራሳችሁ መጀመሪያ IRA ክፈቱ። IRA ሳትከፍቱ ምንም ነገር ልጅም መውለድ የለባችሁም። እውነቴን ነው የምነግራችሁ። ደግሞ ወደ ትዳር ለመግባት ራሱ መጀመሪያ IRA አካውንት ከፍቶ ነው ከዛ በኋላ ወደ ትዳርም መግባት። ልጅም ለመውለድ መጀመሪያ IRA አካውንት ከፍቶ ነው። አንዳንዱ ምን ይላል? አይ ልጆቼ ይጦሩኛል ወደፊቱ ይላል። ልጆቻችን አይጦሩ። እዚህ የአሜሪካ ካልቸሩ የተለየ ነው። እንደ ኢትዮጵያ እንዳይመስላችሁ። ኢትዮጵያ ልጄ ይጦረኛል ተብሎ ነው ልጅ የሚወለደው። እዚህ ሀገር ልጅ ለራሱ ነው፣ የራሱም ላይፍ አለው። ያድጋል፣ ራሱም ያገባል፣ ራሱም ልጅ ይወልዳል። ስላንተ ካልቸሩ አያመችም። እንደዛ አይደለም። የፈለገ ጥሩ አድርገህ ልጅ ብታሳድገው ፓርትነር እኮ ይኖረዋል፣ ትዳር እኮ ይይዛል፣ የትዳር አጋር ይኖረዋል እኮ። የትዳር አጋሩን ነው የምትተማመነው። የፈለገ ልጅ ጥሩ ቢሆን አንድ ጊዜ ሊረዳህ ይችላል፣ ሁለት ጊዜ ሊረዳህ ይችላል፣ ግን የትዳር አጋሩ ላይፈቅድለት ይችላል። ኦኬ የትዳር አጋሩን አሸንፎ እንኳን እኔን ሊረዳ ቢፈልግ ትዳሩ ላይ ጥሩ ህይወት አይኖረውም ማለት ነው። ለምን? ከትዳር አጋሩ ጋር በየጊዜ ስለኔ ይጨቃጨቃሉ ማለት ነው። መጀመሪያ ራሳችሁን አድኑ። መጀመሪያ ለራሳችሁ ሪታይርመንት ትንሽ እኮ ነው ስለማናስበው ነው እንጂ $300 በወር ከከፈላችሁ በቂ ነው አካውንታችሁ ላይ። ከተቻለ ለሁለታችሁም ለባልና ለሚስት $600 እንደውም ገቨርንመንት የሚፈቅደው እንደ ኢንከምህ $750 ፐር ፐርሰን ወይንም በአመት $7500 ፐር ፐርሰን IRA ላይ እንድታስቀምጥ ይፈቅድልሃል። ታክስ ዲፈርድ ማለት ነው። ያንን ግን አልችልም ምትል ከሆነ ሚኒመም ግን $300 እሱንም አልችልም ካልክ ግን $300 ለሁለታችሁም $300 IRA አካውንት መክፈት ግዴታ ነው። IRA የሚባል ነገር እስቲ ሰርች አድርጉት። IRA ሰርች አድርጉት እስቲ ምን ማለት እንደሆነ ጉግል ላይ ሄዳችሁ ምንድነው ጥቅሙ ብላችሁ ሰርች አድርጉት። በጣም ኢምፖርታንት ነው። በጣም ክሩሻል ነው። በቃ ያ ለአንተ ሴኩሪቲ ነው። ብትደክም ምን ብትል ስራ ብትፈታ ማውጣት አትችልም። በእርግጥ ታክስ ሳትከፍል ስለሆነ የምታስቀምጠው እና እድሜ 59.5 እስከሚሆን ድረስ ያ ገንዘብ ስታክ ላይ ኢንቨስት ይደረጋል። ቢዝነስ ከፈርክ ማለት ነው። ሼር ገዛህ ማለት ነው። የትልልቅ ካምፓኒዎችን ሼር ገዛህ ማለት ነው። ኦልሬዲ ሴትል ያደረጉ ካምፓኒዎችን የአፕልን ስታክ ገዛ፣ የተስላን ስታክ ገዛ፣ የአማዞንን የጉግልን ስታክ ገዛ ማለት እኮ ቢዝነስ የነሱን ቢዝነስ ነው ሼር የምትገዛው። የተወሰነ የምትገዛው የነሱን ቢዝነስ ነው። ምንም ነገር ከማድረጋችሁ በፊት ቅድሚያ IRA አካውንት። ሶሻል ሴኩሪቲ በቂ አይደለም። ሶሻል ሴኩሪቲ እንደ $2000 እንኳን ቢከፈልህ ለወደፊቱ አይበቃንም። እድሜ ልካችን ደግሞ መስራት የለብንም በፍጹም። እድሜ 60 ዓመት ሞልቶን እንደገና ከዛ በኋላ መስራት የለብንም። ኦኬ you have to travel አገር የገበላን እድሜ ልካችን መስራት የለብንም። ይህንን ካደረክ እድሜ ልክ መስራት አትገደድም። ይህንን ካላደረክ ግን አካውንት ከሌለ ሪታይርመንት አካውንት ከሌለ ግን እድሜ ልክ ትሰራለህ። እስክትሞት ድረስ ታምህም ትሰራለህ። ማን ይከፍልልሃል ቤት ኪራይ? ልጆቼ ኖ እዚህ ሀገር ካልቸር እንደዛ አይደለም። እንደ ኢትዮጵያ አይደለም። ኢትዮጵያ ልጆቹ ናቸው ቤተሰቦቹን ቴክ ኬር የሚያደርገው። እዚህ ምንም ነገር የለም። አንድ ማውቃት ልጅ አለች እና ምን አለችኝ ባለፈው ነርሲንግ ሆም የምትሰራ ልጅ ናት እና ሴትዮዋ 90 ዓመቷ ነው እና ቤት ውስጥ የክሪስማስ ቀን
እሷ ጋር ሄዳ ትሰራለች ማለት ነውና 90 ዓመቷ ነው። ቤት ውስጥ ልጆች አሏት ማአት የልጅ ልጆች አሏት ሌላ ቦታ ማለት ነው። የክሪስማስ ቀን ብቻዋን ቤት ያሳለፈችው አንድ ልጅ የመጣ የለም። ምክንያቱም ሴትዮዋ ደሃ ነች። ከመንግስት ነው የምትጠርጉ መንግስት ነው የሚላት እና አንድም ልጅ አልመጣም። ምን ነው ልጆች የሎችም? ኧረ በጣም ብዙ ልጆች ነው ያሉኝ፣ የልጅ ልጆችም አሉኝ እንኳን እና ለክሪስማስ አይመጡም። በቃ አይመጡም። ደሃ ስለሆነች። ሀብታም ብትሆንስ የልጆቿን ችግር ማታይ ቢሆንስ ሁሉም ተሰብስበው ይመጣሉ። ልጆቿ በሙሉ ተሰብስበው ይመጣሉ፣ ይከቧታል። አሁን ግን ምናልባት ገንዘብ ስለምትጠይቃቸው ይሆናል ችግሯን ማየት ስለማይፈልጉ ለክሪስማስ እንኳን የመጣ ሰው የለም። ለምን? እነሱም ትዳር አላቸው፣ ልጆች አሏቸው። ግን እቺ ሴትዮ ሀብታም ብትሆን ብር ብትሆን ልጆቻቸው በሙሉ የልጅ ልጆቻቸው በሙሉ እናታችን ጋር ብለው ተሰብስበው ይመጣሉ። ያ ልጅን አሳድግ፣ እርዳ፣ ምን ሁሉም ነገር አድርግ። ግን መጀመሪያ ራስህ አካውንትን ክፈት፣ ሪታይርመንት አካውንትን ክፈት መጀመሪያ። ከዛ በኋላ በተረፈህ የፈለግከው ነገር አድርግ። ምክንያቱም ያ ትንሽ ብር ነው፣ ብዙ ብር አይደለም። በወር $300 በወር $600 እንደው ሰፋ አድርገው ካልክ የሚተርፍ ገንዘብ ምንም የለም። አካውንት ላይ ምንም ገንዘብ የሚተርፍ ነገር የለም። ምግብን ቀንስ፣ የሚተርፍ ገንዘብ ከሌለ። እውነቴን ነው። ከምግብ ላይ ቀንስ፣ ለሻይ ከምታመጣው ላይ ቀንስና በወር $300-600 አካውንት ክፈት። አንድ ነገር ላሳያችሁ። ፓርት 1 እና ፓርት 2 ላይ በደንብ አብራርቼዋለሁ፣ ግን ምናልባት እዚህ ላይ ድጋሚ አንድ ነገር ላሳያችሁ። ይህ ኢንቨስትመንት ካልኩሌተር ነው። በወር $300 ያልኩ ይሄ ነው። በወር $300 ካደረግ 15%፣ ይሄ 15% ኤስቲሜት ሬቱ በአመት ወይንም ደግሞ አቬሬጅ ማለት ነው የምትገዛው ስታክ 15% እና ከዛ በላይ የሚሰጡ ካምፓኒዎችን ነው የምንገዛው ማለት ነው። ወይንም ደግሞ አንድ አምስቱን አሳይቻችኋለሁ። እናንተም የፈለጋችሁትን ስታኮች የትኛው ኢቲኤፍ ነው አክቹሊ ኢቲኤፍ ነው ኢቲኤፍ ማለት እንደሆነ ሄዳችሁ ይዩት። እዛ ላይ የመጀመሪያ ፓርት 1 ቪዲዮ ላይ እና ፓርት 2 ቪዲዮ ላይ ዛሬ በደንብ ስላብራራሁት ማለት ነው። ኢቲኤፍ ነው የምንገዛው በአመት በአቬሬጅ ነው። 15% ማለት 20% ሊሆን ይችላል፣ 15% ሊሆን ይችላል፣ 30% ሊሆን ይችላል፣ 10%ም ሊሆን ይችላል። በአቬሬጅ ስታኩ በየአመቱ የሚጨምረው ማለት ነው። የተለያየ ስለሆነ ማለት ነው። ኤቭሪ ይር እንትኑ አቬሬጁ ግሮቱ ስታኩ ኤቭሪ ይር የተለያየ ነው። በዚህ ምክንያት 15% እንደዛ ቢያድግ 15% ቢያድግ አቬሬጅ ማለት ነው። ይሄ 300 ብር በየወሩ ብታስቀምጥ ካልኩሌት ብታደርገው $1,689,000 ይሆናል። $1,689,000 ይሆናል። $300 ብቻ ነው የምነግርህ። ስታግዛምልህ ያስቀመጥከው ገንዘብ $100,000 ነው፣ $108,000 ነው። $1,581,000 ትርፍህ ነው፣ ያተረፍከው ትርፍህ ነው። በ30 ዓመት $100,000 አጠራቅም እንበል። ለምሳሌ ለጡረታህ $108,000 ባንክ ብታስቀምጠው ይሄ $100,000 ወደ $50,000 ይቀየራል በኢንፍሌሽን ምክንያት ማለት ነው። ኢንፍሌሽን መረጃውን አላሳየህም፣ ምክንያቱም መረጃው ራስህ ስለምታውቀው። ምንም የዛሬ 20 ዓመትና 30 ዓመት የሆነ ዕቃ ምን ያህል ነበረ አሁን ስንት ነው የሚለውን ነገር ራስህ ስለምታውቀው የሱን መረጃ አላሳየህም። ወይንም የሱን መረጃ ድጋሚ ማየት ከፈለግ ፓርት 1 ቪዲዮን ሄድናየው፣ እዛ ላይ አሳይቻለሁ መረጃውን ማለት ነው። ይህ $100,000 አካውንት ላይ ታስቀምጣለህ። ባንክ ላይ ላስቀምጥ ካልክ ማለት ነው በየወሩ ትርፍህ ግን ግማሹ ነው የሚቀንሰው። ባንክ ከሆነ ያስቀመጥከው ቁጥሩ 108,000 ቢልም በኢንፍሌሽን ምክንያት ቫልዩ የመግዛት አቅሙ half ይሆናል፣ 50,000 ብር ይሆናል። ግን ኢንቨስት ካደረከው ግን እንደዚህ ኢንቨስትመንት ማርኬት ላይ ግን ካደረከው 1,581,000 ብር ትርፍህ ነው። ጠቅላላ አንድ ላይ አንተ ካስቀመጥከው ጋር አንድ ላይ $1,689,000 ነው የሚመጣው። $1,700,000 ነው የሚመጣው እያልኩህ እኮ ነው። መረጃውን ፓርት 1 ላይ አሳይቻለሁ፣ እዛ ሄደው። ኦኬ ለምሳሌ ይህ ስታክ ይህ ኢቲኤፍ ማለት ነው። ይህ ኢቲኤፍ በራሱ ዌብሳይት ላይ ስፓይ ይባላል። ይሄ ስፓይ የሚባል ኢቲኤፍ ነው። ካሳየዋችሁ ውስጥ አንዱ ይሄ ነው። ይህ ስፓይ የሚባል ኢቲኤፍ ወይንም ስታክ ምን ይላል? $1,000 በወር ኢንቨስት ካደረጋችሁ እዚህ ማለት ነው SPY የሚባለው ስታክ ላይ 2,352,000። አሁን እንግዲህ ይሄኛው ለምንድን ነው ቅድም እኔ ያሳየዋችሁ
እዚህ ጋር ያሳያችሁ 15% ነው። ይህ ደግሞ ስፓይ የሚባለው ኢቲኤፍ ሜቢ 13% ይሆናል። አቨሬጅ ይርሊ አቨሬጁ ካልኩሌት ያደረገው 13% ሊሆን ይችላል፣ 10% ሊሆን ይችላል። እኔ ማሳያችሁ ኢቲኤፎች ከ15% እስከ 20% የሚሰጡ ወይንም ግሮታቸው ላለፉት 10-15 ዓመታት እንደዛ የነበሩትን ነው እና የግድ 10% 15% ላይሆን ይችላል፣ ሊወርድ ይችላል። ግን እንደው ሚኒመም 10% እንኳን ብንለው ይኸውላችሁ ይህ እንግዲህ ይህ በጣም ብዙ ሺህ ሼር ሆልደር ያለው ኢቲኤፍ ነው ወይንም ስታክ ማርኬት ነው። ይህ $2,352,000 ይኖራል እያለህ ነው። $1,000 ኢንቨስት ጋር አደረግህ በወር ለ30 ዓመት 2 ሚሊዮን ኢንቨስትመንት 361,000 ብር ነው የሚሆነው ኢንቨስትድ፣ ግን ትርፍ $2 ሚሊዮን $1,000 ብቻ ኢንቨስት ካደረግ ምን እያለ ነው? SPY is the world's most traded ETF trading 64 million shares a day። በየቀኑ ይህ ኢቲኤፍ 64 ሚሊዮን ሼር ትሬድ ይደረጋል። በቀን እኮ ነው 64 ሚሊዮን። ትሬድ አድርጉ እያልኩኝ አይደለም። እናንተ ኢንቨስት ነው የምታደርጉት። አንዴ ብቻ ገዝታችሁ ነው የምትተዉት። ከዚህ ቪዲዮ በኋላ እንዴት እንደምትገዙትና ምን መግዛት እንዳለባችሁ ስቴፕ ባይ ስቴፕ ሌላ ቪዲዮ ሰርቻለሁ። እሱን ሄዳችሁ ፓርት 5ን እዩት። ግን ባጭሩ ስለ አይአርኤ ምን ማለት እንደሆነ በደንብ አብራራላችኋለሁ። አሁን ኢንቨስት ማድረግ እንዳለባችሁ በደንብ ተረዳችሁ አይደለ? ወደዛ እንሂድና ደግሞ እንዴት ኢንቨስት እንደሚደረግ ላሳያችሁ። ኦኬ አይአርኤ ምን ማለት ነው? አይአርኤ ሚንስ ይሄ ማለት ነው ኢንዲቪጁዋል ሪታየርመንት አካውንት ማለት ነው። ሁለት ትራዲሽናል አይአርኤ እና ሮት አይአርኤ የሚባሉ ሁለት ናቸው ያሉት። ልዩነታቸውን እነግራቸዋለሁ። መጀመሪያ ግን አይአርኤ ማለት ኢንዲቪጁዋል ሪታየርመንት አካውንት ማለት ነው። ሁሉም ሰው በቃ ግዴታ ነው አይአርኤ ኢንዲቪጁዋል አካውንት ሪታየርመንት አካውንት ሊኖረን የግድ ነው። እና ሞስት ፒፕል ቲንክ ሪታየርመንት አካውንትስ አር ኮምፕሊኬትድ አድርጎ ነው የሚያስበው፣ ወይ ደግሞ ዝም ብሎ ሴቪንግ ይመስለዋል። አካውንታችን ላይ ሴቭ እንደምናደርገው ወይንም ደግሞ እንደ ሶሻል ሴኩሪቲ አድርጎ ነው የሚያስበው። ነው ስናት ቢዝነስ ኦፕን አደረክ ማለት ነው። በጣም ኮምፕሊኬትድ አይደለም፣ ቬሪ ሲምፕል ነው። አሳያቸዋለሁ። እና ምንድነው ዋትስ አን አይአርኤ? IRA stands for individual retirement account. It's a special account that help you money grow for retirement with huge tax advantage. Traditional IRA lets you invest before tax. You get a tax deduction today. Traditional ማለት ምን ማለት ነው? ለምሳሌ $6,000 imagine you invest $6,000. You don't pay taxes on that money today. Okay? ታክስ አትከፍል፣ ኢንቨስት አድርጋለህ፣ ያ ገንዘብ ያድጋል ማለት ነው። but at age 60 or 59.5 when you withdraw you pay income tax. ያደገውን ወይም ደግሞ ኢንከም ታክስ ትከፍላለህ በኋላ እድሜ 59.5 ወይም 60 ሲሞላ። አሁን ግን ምን የምትከፍለው ነገር የለም። yearly ታክስ ታሰራ። ትራዲሽናል አይአርኤ ከሆነ ያለ ምንም you don't have to worry, just let it grow። በቃ እዛው ላይ ያድጋል። ሁለት አይነት አይአርኤ ነው ያለው፣ ትራዲሽናል አይአርኤ እና ሮት አይአርኤ የሚባል አለ። ትራዲሽናሉ በጣም ሲምፕል ለማድረግ ማለት ነው። ትራዲሽናል አይአርኤው አሁን ታክስ አትከፍልም። እድሜ 59.5 ሲሞላ የዛኔ ባደገው ላይ ባተረፍከው ላይ ታክስ ትከፍላለህ። ምንም ችግር የለው። ማንኛውም ሰው ስራ ሰርቶ ታክስ ይከፍላል። $1,000,000 ገብቶልህ $1,000,000 15% ታክስ ብትከፍል ምን ትሆናለህ? ምንም። በጣም ቆንጆ ነው። ምንም ችግር የለውም። ሮት ማለት ደግሞ ሮት አይአርኤ ኢዝ ዘ ኦፖዚት ነው። አሁን ታክስ ትከፍላለህ። ስታወጣው ያደገው በሙሉ ታክስ ፍሪ ነው። ዛትስ ማይ ፌቨሪት። ምክንያቱም ልዩነቱ ምንድን ነው? አሁን ታክስ ብከፍል ጉልበት ባለኝ ሰዓት፣ ጤና ባለኝ ሰዓት አሁን ታክስ ብከፍልና በኋላ ላይ ታክስ ፍሪ ቢሆንልኝ ይሻለኛል። that's my favorite ነው ማለት ነው። አሁን every year ታክስ ታሰራ። ሮት ከሆነ ያለ ሮት አይአርኤ ከሆነ ያለ every year ታክስ ታሰራ ታሰራለህ ማለት ትከፍላለህ ማለት ነው። ያ የሚያድገው ገንዘብ በሙሉ ታክስ ፍሪ ነው የሚያድገው። ኦኬ ኢንቨስት ያደረግከው ላይ ነው ታክስ የምትከፍለው።
$6000 ኢንቨስት ካደረኩ $6000 ታክስ ከፍላለሁ ማለት ነው። ወይንም $300 ኢንቨስት ካደረኩ $300 ታክስ ከፍላለሁ በየአመቱ። የሚያድገው ነው ግን ዋናው። ለምን አብዛኛው የሚያድገው ነው። that's why my favorite ምለው እዚህ ጋር አሁን ለምሳሌ እዚህ ጋር $270,000 ኢንቨስት ካደረኩ $270,000 ይሄን 300 ላድርገው እንደው በጣም በቀላሉ እንትን እንዲል ማለት ነው። ይሄ ሰው እውነት ያልመሰለው ኢንቨስት እስክታረግ ድረስ ይሄ እውነት አይመስልህም እስክትጀምረው ድረስና እድገቱ እንዴት እንደሆነ እስከምታየው ድረስ እውነት አይመስልም። እኔ በዛኛው ቪዲዮ ላይም ተናግሬያለሁ። 5 አመት ሆነኛል ኢንቨስት ማድረግ ከጀመርኩ ማለት ነው። እና ግሮቱን እያየሁት ነው፣ ፍጥነቱን እያየሁት ነው። ለዚህ ነው በቃ እኔ እስከዛሬ ድረስ እንደውም በጣም ቆይቻለሁ ብዬ ማስበው ማለት ነው። እና በጣም ደግሞ ያስደነገጠኝ ብዙ ሰው ጠይቃለሁ አይአር ያለህ ወይ ብዬ ስጠይቃቸው ምንድነው አይአር ይሉኛል። አንድም ሰው አይአር አለኝ ያለኝ ሰው የለም። በጣም ኢምፖርታንት ሆኖ ማለት ነው። እና ይሄ ያስደነግጣልና ግዴታ አይአር አካውንት ከፈቱ እና አሁን ለምሳሌ $108,000 ታክስ ከፍላላችሁ ማለት ነው በየአመቱ ስለምትከፍሉ። በትርፉ ግን ይሄ ያተረፈው በሙሉ ታክስ ፍሪ ነው ማለት ነው፣ በኋላ የምታወጡት ማለት ነው። ለዚህ ነው this is my favorite Roth IRA። አሁን ታስከፍላላችሁ በኋላ አታወጡትም። if you invest $6,000 today already taxed፣ በቃ already ታክስ ከፍለሃል። ይሄን 6,000 ብሩ ሲያድግ ታክስ ፍሪ ነው የሚያድገው ማለት ነው። ስለዚህ ይሄ በጣም አሪፍ ነው። it grows to $50,000 and guess what, you owe zero in taxes when you take it out. yeah, this is best። በተለይ ለያንገሮች ያንግ ለሆናችሁ ሰዎች በተለይ ለያንግ የተባለበት ምክንያት ምንድነው? እድሜያቸው ከ50 በላይ የሆኑ ሰዎች እድሜያቸው 60 ዓመት እስኪሞላ ድረስ በጣም ነው የሚደርሰው። 10 ዓመት ብቻ ነው ያለው። ስለዚህ ለነሱ ትራዲሽናል አይአርኤውን ኢንቨስት እንዲያደርጉ ይመከራል። ግን ለወጣቶች ግን እንደኔ ሁላችሁም ሁሉም ሰው ሮት አይአርኤን ኢንቨስት ብታደርጉ ይሻላል። እና ባይሆን እድሜያችሁ ከ50 በላይ የሆናችሁ ሰዎች 300 ምናምን ሳይሆን $1,000 ሚኒመም ኢንቨስት አድርጉ። ኤቭሪ ማንት ሚኒመም $1,000 ያላችሁ 10 years ነው። ኦኬ ከዛ በኋላም የግድ በ60 ዓመታችሁ ጡረታ መውጣት ላይኖርባችሁ ይችላል። ግን የቻላችሁትን ገንዘብ በሙሉ እንትን ማድረግ አለበት። ለወጣቶች $300 ከበቂ በላይ ነው። በቃ ሌላ ላይፋቸውን ሳይነካባቸው እኮ ነው ምንም ነገር በቃ ፊክስ ሳያደርጋቸው ስራ ለፈቱ ሰዎች። ሌላ ደግሞ ምንድነው አንድ ነገር መናገር የምፈልገው፣ ቅድም አሁን እናቶች ልጅ የምታሳድጉ ሰዎች አካውንት አይአር አካውንት ከፈቱ ምናምን ስል ስራ የሌለው ሰው ይሄን አካውንት መክፈት አይችልም። ስታክ ላይ ኢንቨስት ማድረግ ይችላል። ግን ይሄ አይአር ላይ ገቨርንመንት ታክስ የሚፈቅድበት ለታክስ እንዳትከፍል የሚፈቅድበት አካውንት ሪታየርመንት አካውንት ላይ ስራ የሌለው ሰው መክፈት አይችልም። ግን ባሏ ስራ ካለው ወይንም ሚስቱ ስራ ካላት ይቻላል፣ ስቲል መክፈት ይቻላል። የባልየውን ወይንም የሚስቱን አካውንት ተጠቅሞ እና ይህ ነው ሮት IRA pay tax now tax free forever። በቃ ልዩነቱን አወቃችሁ። ሮት ታክስ አሁን ትከፍላለህ፣ የሚያድገው በሙሉ ታክስ ፍሪ ነው። anyone who wants tax free retirement income ሮት IRA ይክፈት ማለት ነው። ኮንትሪቢዩሽን ሊሚት ደግሞ አለው። የፈለግከው $1 ሚሊዮን ስላለ ብቻ እዚህ ላይ ኢንቨስት ማድረግ አትችልም። እሱን ስታክ ላይ ማድረግ ትችላለህ፣ ጀስት ሬጉላር ስታክ መግዛት ትችላለህ። ግን ለታክስ ቤኔፊት ግን መንግስት የሚፈቅድልህ እድሜ ከ50 በታች ከሆነ ከ7,500 per year per person ነው። ሜሪድ ከሆናችሁ እስከ $15,000 በአመት ይፈቀድላችኋል እዛ ላይ ኢንቨስት እንድታደርጉ ማለት ነው። እድሜ ከ50 በላይ ከሆነ 8,500 በየአመቱ ይለያያል። በነገራችን ላይ ይሄ ቢካዝ ኦፍ አሁን የ2026 ይሄ ነው 8,500 per person ኢንቨስት እንድታደርግ ታክስ ፍሪ ኢንቨስት እንድታደርግ ይፈቀድልሃል እድሜ ከ50 በላይ ከሆነ ማለት ነው። ዊዝድሮዋል ሩልስ አለ። ለምሳሌ ትራዲሽናል IRA pay tax 10% penalty if taken before age 59 exceptions exist። ምንድነው በጣም የሚገርመው ማውጣት አችልም ከ59 በፊት ይባላል አይደለ? እስቲል ግን ማውጣት ይችላል። የሆነ ችግር ቢገጥምህ ለምሳሌ አያምጣውና የሆነ ዲዜብልድ ብትሆኑ የሆነ ከባድ ነገር ቢገጥምህ
ታክስ ፍሪ ማውጣት ትችላለህ። እንደውም ዲዜብል ከሆንክ ታክስ ፍሪ ታክስ አትከፍልም። ታክስ አልኩኝ ቅጣት ሳትቀጣም ማውጣት ትችላለህ፣ የሆነ ችግር ከገጠመ ዲዜብል ምናምን ከሆንክ። ግን ደግሞ ስቲል ማውጣት ትችላለህ። እንደዚህ አይነት ችግርን ባይፈጠርብህ ገንዘብን ማውጣት ትችላለህ። ለምሳሌ ግን ምን ትቀጣለህ? 10% ፔናልቲ ያለው። እንደገና ደግሞ ታክስ ትከፍላለህ። ታክሱ ያው ዲፔንድስ ኦን ዮር ታክስ ብራኬት፣ እንደ ታክስ ብራኬት ይለያል። ግን 10% ፔናልቲ እና እንደገና ደግሞ ዋሬቨር ዮር ታክስ ብራኬት ትከፍላለህ። እሱን ለምሳሌ 15% ቢሆን የታክስ ብራኬት የእያንዳንዱ ሰው ታክስ ብራኬት ስለሚለያይ ማለት ነው፣ ቤዝድ ኦን ዩር ኢንከም ነው። ስለዚህ 15% ቢሆን ያንተ ታክስ ብራኬት 10% ደግሞ ትቀጣለህ። 59.5 ሳይሞላ ስላወጣ ማለት ነው ገንዘብ እድሜ 59.5 ሳይሆን ስላወጣ 10% ትቀጣለህ። ፕላስ 15% ለምሳሌ $100,000 አለህ እንበል። ከ$100,000 ላይ 30% ይቀንስብሃል፣ 25% ይቀንስብሃል ማለት ነው። 10% ፔናልቲ እና 15% ታክስ። ስቲል $75,000 የራስህ ነው ማለት ነው። ወይንም $70,000 የራስህ ነው ማለት ነው። ስቲል በጣም ጥሩ ነው። ለምን? የሚያድገው ብዙ ነው። የሚያድገው በጣም ብዙ ነው። ኢንቨስት ካላደረግን የሚያመልጠን በጣም ብዙ ነው። ሮት አይአርኤ you can withdraw your contribution anytime። ሮት አይአርኤ ሲሆን ኮንትሪቢዩሽኑ ያደገው ሳይሆን ለምሳሌ $6,000 ገዛህ እንበል በዚህ ዓመት አይደለ? አደገና ያ $6,000 $50,000 ደረሰ። ትርፉ ስንት ነው? $44,000 ማለት ነው። $44,000 ታክስ መክፈል አለብን፣ ማውጣት አትችልም። $6,000 ግን ኤኒ ታይም ማውጣት ትችላለህ። ሮት አይአርኤ ከሆነ፣ ትራዲሽናል አይአርኤ ከሆነ እሱንም ትቀጣለህ። ያለ ቅጣት ማውጣት አትችልም። ሮት አይአርኤ ግን የመጀመሪያ ዋናህን ወይንም ደግሞ ኢንቨስት ያደረግከውን ማውጣት ትችላለህ። ትርፉ ላይ ነው ታክስ የምትከፍለው ማለት ነው። ልክ ማንኛውም ቢዝነስ ብትከፍት ታክስ መክፈል አለብህ አይደል? ኦንላይን ቢዝነስ የሚሆን ማንኛውም ሪቴል ቢዝነስ ብትከፍት ታክስ መክፈል አለብህ። ልክ ይሄም እንደዛው ነው። እና ኢንቨስት አለማድረጋችን ገንዘባችን ሽሪንክ ይሆናል ብቻ አይደለም፣ እሱ ራሱ ሌላ ኪሳራ ነው አይደል? ለምሳሌ $100,000 አካውንታችን ላይ ሴፍ ካደረግን ይሄ $100,000 ሽሪንክ ያደርጋል በኢንፍሌሽን ምክንያት አይደልና እሱ ብቻ እሱ እንደውም ትንሽ ነው፣ ሀፍ ብቻ ነው ሽሪንክ የሚያደርግብን። ይሄ የሚያመልጠንስ 1,581,000 ብር ማግኘት የነበረብንን ባለማግኘታችን ትልቅ ኪሳራ እኮ ነው። ማግኘት የነበረብህ ባለማወቅህ ብቻ ወይንም ፕላን ባለማድረግህ ብቻ ይሄን አመለጠህ ማለት ይሄ ሁሉ ከሰርክ ማለት ነው። ያንተ ሊሆን የነበረን ገንዘብ ከሰርክ አመለጠህ ማለት ነው። ስለዚህ የዚህን ሽሪንክ መሆን ብቻ አይደለም። በወር $300 አውጡ በ30 ዓመት። ይሄኛው 15% ያልኩት እንደውም የተካበደ ከመሰላችሁ 13% ማድረግ ትችላላችሁ። እንደው ይርሊው ማለት ነው። ይርሊ አቨሬጅ ግሮዙ 13% እንኳን ብታደርጉት ስቲል 1,128,000 ብር ነው። ሚኒመም ደግሞ እንደው 10% ነው። እስካሁን ድረስ 10% በ10 ዓመት በ20 ዓመት በ30 ዓመት ብዙ ኢቲኤፎችን ሰርች አድርጌ አይቻለሁ፣ ግሮታቸው ማለት ነው። ከ10% በላይ በታች የወረደ አላየሁም። የሚገርማችሁ ነገር አይ ዶንት ኖ እንግዲህ የከሰሩ ስታኮች ካሉን በስተቀር። ይህ ደግሞ ኢቲኤፍ ላይ ደግሞ እንደ ከሰረ የሚባል ነገር የለም። ይወጣል ይወርዳል። ከሰረ የሚባል ነገር የሌለበት ምክንያት ምንድነው? 500 ካምፓኒዎችን ኢቲኤፍ ማለት 500 ካምፓኒዎችን ወይንም 500 ትልልቅ አሜሪካ ውስጥ ያሉ ትልልቅ ካምፓኒዎችን አንድ ላይ በቅርጫት እንደዚህ ተሰብስበው አንድ ላይ ነው የምትገዛው። ከነዛ ከ500 ካምፓኒዎች አንዱ ደከም ቢል ከዛ ውስጥ ያባሩታል፣ ያስወጡታል። እና 10% እንኳን ብናደርግ ምንድነው ካልኩሌት ብናደርገው ይሄ $624,000 ይሆናል። ስትል 10% እንኳን ቢሆን ማለት ነው ግሮት። ምን ማለት ነው 10% ማለት? በየአመቱ አይደለም፣ የ10 ዓመት የ20 ዓመት የ30 ዓመት ጠቅላላ ግሮቱ በአቨሬጅ ሲያስቀምጡት አብዛኛውን አሁን ይሄ ያየሁት አሁን የቪጂቲ እዚህ ላይ ማሳያችሁ 15% እንደው ሚኒመም ነው። በየአመቱ ሊወርድ ይችላል፣ በሁለት ዓመት ሊወርድ ይችላል። ግን እና ሎንግ ተርም ለ5 ዓመት ሚኒመም 5 years 10 years 15 years 20 years ግን ከ15% እና ከ20% ነው ግሮታቸው። ያየዋቸው ወይንም እኔ ሰርች ያደረኳቸው
አብዛኞቹ ለእናንተ ማሳያችሁ ኢቲኤፎች በሙሉ ከ15% በላይ ነው አቬሬጃቸው። ሪታየርመንት አካውንት ስንከፍት ምን ማለት ነው? ሪታየርመንት አካውንት ከፈትን ማለት እኮ ዝም ብለን ገንዘባችን አካውንታችን ላይ አይደለም የሚቀመጠው፣ ወይንም ደግሞ ሴቪንግ አይደለም፣ ወይንም እንደ ሶሻል ሴኩሪቲ አይደለም። ኢንቨስት ነው የሚደረገው። ገንዘባችን ኢንቨስትመንት ላይ ነው የሚደረገው። ምን ላይ ነው ኢንቨስት የሚደረገው? S&P 500 የሚባሉ ስታኮች አሉ፣ ወይንም ETF አለ። ምን ማለት ነው S&P 500? እንግዲህ በፓርት 1 እና ፓርት 2 ላይ እስከነ መረጃው እዛ አስደግፌ እዛ ላይ አሳይቻለሁ። እንደው ትንሽ ሃይላይት ለመስጠት ያህል S&P 500 ማለት አሜሪካ ውስጥ ያሉ ትልልቅ 500 ካምፓኒዎችን እንደነ ተስላን፣ እንደነ ማይክሮሶፍት፣ እንደነ ፌስቡክ ማርኬት ካፓቸው ከ207 ቢሊዮን ዶላር በላይ የሆኑ ካምፓኒዎችን ሰብስቦ የያዘ ስታክ አንድ ላይ ETF ይባላል እና ወይንም S&P 500 ይባላል። ያንን ነው የምንገዛው። ለምሳሌ $10,000 ብንገዛ ወይንም ደግሞ $300 እና እንደው በቀላሉ በወር $300 ኢንቨስት ማድረግ አለብን ሚኒመም ስላልኩኝ የ$300 ETF ብንገዛ ወይንም S&P 500 ብንገዛ ያ $300 ምንድነው የሚደረገው? 500 ካምፓኒ ላይ ነው ኢንቨስት የሚደረገው። ምን ማለት ነው? በፐርሰንቴጅ ያ $300 በፐርሰንቴጅ በማርኬት ካፓቸው አንደኛ የሆነ ካምፓኒ ወይንም ስታክ፣ ለምሳሌ ከ500 ካምፓኒዎች አንዱ NVIDIA ይባላል። ላሳያቸው ድጋሚ ስለሆነ ለምሳሌ ከ500 ስታኮች የተወሰኑት እነዚህ ናቸው። አንደኛ በማርኬት ካፑ የኤንቪዲያ የሚባል ካምፓኒ 4.529 ትሪሊየን ነው ማርኬት ካፑ ማለት ነው። ማርኬት ካፕ ማለት የዚህ ካምፓኒ ቫልዩ ማለት ነው። ስለዚህ እኛ ስታካችን $300 ከገዛው 10% ምሳሌ ነው 10% ኤንቪዲያ ላይ ይውላል። የ300 10% ማለት ነው 30 ብሩ ማለት ነው። ጉግል ደግሞ ሁለተኛ ነው በማርኬት ካፑ። የጉግል ማርኬት ካፕ ደግሞ ስንት ነው? 4.1 ትሪሊየን ነው። ከዛ በኋላ እንደዛ እያለ የአፕል ደግሞ 3.8 ትሪሊየን ነው። እና በዚህኛው ላይ 10% ገንዘባችን እዛ ላይ ቢሆን፣ እዚህ ላይ 8% ቢሆን፣ እዚህ ላይ 7% ቢሆን ከ1 እስከ 10 ያሉት $300 20% እዛ ላይ ይውላል ማለት ነው። እንደዛ እያለ ወደ ታች ሲወርድ እስከ 500 ካምፓኒዎች እንደዚህ ሲወርድ ገንዘባችንን እዛ ላይ ይበተናል ማለት ነው። እና ወደ መጨረሻ ወደ 500 ጋር ሲደርስ የገንዘባችንን 0.00% ነው እዛ ላይ ኢንቨስት የሚደረገው። አብዛኛው ገንዘባችን ኢንቨስት የሚደረገው ከ1 እስከ 10 ባሉት ስታኮች ላይ ነው። ለምሳሌ ከዚህ ውስጥ ይሄ ስታክ ደከም ቢል ያው NVIDIA ለምሳሌ ፐርፎርማንሱ ቢቀንስ የኔ ገንዘብ እዛ ላይ ኢንቨስት የሚደረገው ፐርሰንቴጁ ይቀነስበታል። ለዚህ ስታክ ላይ ማለት ነው 8% ይሰጠዋል። ይሄ ቦታው ለማን ይለቃል? ለጉግል ይለቃል። ጉግል አንደኛ የሆነና ፐርሰንቴጁ የኔ ገንዘብ ኢንቨስት የሚደረገው ጉግል አንደኛ የሆነና ሌላው እንደዚህ እያለ ይወርዳል። አፕልም እንደዚህ እየተሸገች ከዚህ ውስጥ አንዱ እየደከመ ቢሄድ ፐርሰንቴጁ የኔ ገንዘብ ኢንቨስት የተደረገበት ፐርሰንቴጅ እየቀነሰ ይሄዳል። እየደከመ ከሄደ የኔ ገንዘብ እዛ ላይ ኢንቨስት የሚደረገው ወደ 0.03 ምናምን ላይ ሊገባ ይችላል። መጨረሻ ላይ ከ500 በታች እንደውም ከወጣ ማለት ነው ወይንም ማርኬት ካፑ ከ207 ቢሊዮን ዶላር በታች ከወረደ ማርኬት ካፑ ከ500 ካምፓኒ ኪክ አውት ይደረጋል። ፕሮግራም የተደረገው ነው አውቶማቲካሊ ፕሮግራም ተደርጓል። ማርኬት ካፑ ከዛ ከ207 ቢሊዮን ዶላር ሲወጣ ከዚህ ውስጥ ኪክ አውት ይደረጋል። እኛ ከሱ ጋር እየከሰርን አንሄድም። የኛ ልክ እንደ በላይ ከላይ ነው የሚያንዣብበው የሚንሳፈፈው ማለት ነው። ፐርፎርማንሳቸው ወደ ላይ ያሉትን ላይ ነው ገንዘባችንን እዛ ላይ ኢንቨስት የሚደረገው። በዚህ ምክንያት ነው ገንዘባችን ሴፍ የሚሆነው ማለት ነው። ሁሉም ካምፓኒዎች በአንድ ላይ ከወረዱ ከቀነሱ የኛም እየቀነሰ ይሄዳል። ግን 500 ካምፓኒዎች በሙሉ አንድ ጊዜ ከሰሩ ሊከስር አይችልም። በቃ ወይንም ምንም ተፈጥሮ አያውቅም። እስከዛሬ ስታክ ማርኬት ላይ 500 ካምፓኒ አሜሪካ ውስጥ ያሉ ዘ ቢገስት ካምፓኒዎች ማለት ነው ትልልቅ ካምፓኒዎች ሁሉንም በአንድ ቀን ዜሮ ገቡ ማለት ነው።
ያ ደግሞ ተፈጥሮም አያውቅም፣ ሊፈጠርም አይችልም። እንደዛ አይነት ነገር ተፈጠረ አንተም ዜሮ ስለምትገባ ስለ ገንዘብ ምንም ያስጨንቀው ነገር የለም። እንደዛ ነገር ሊሆን አይችልም። ኢምፓሲብል ነው ማለት ነው። ሁሉም እንደዚህ ዜሮ ሊሆን አይችልም። ሲንግል ስታክ ከገዛህ ግን ሲንግል ስታኮች ይከስራሉ፣ ባንክራፕሲ ያውጃሉ፣ ምን ይላሉ። ሲንግል ስታክ ላይ ኢንቨስት ካደረግ አትራፊም ናቸው፣ በጣም ያተርፋሉ፣ በጣምም ይከስራሉ። ሲንግል ስታክ ማለት ነው። ግን እነዚህ S&P 500 ወይም ኢቲኤፎች እድገታቸውም እንደ ሲንግል ስታክ በጣም በፍጥነት አይደለም፣ ሲከስሩም ደግሞ ወደ ታች በጣም በፍጥነት አይደለም። ስቴዲ ናቸው፣ ቀስ እያሉ ነው የሚያድጉ፣ ግን አስተማማኝ ናቸው ማለት ነው። ለዚህ ነው ሎንግ ተርም ነው ኢንቨስት ማድረግ ያለብን። ምንም የሚያሳስብ ነገር የለም። ጠዋት ተነስተህ ስታክ ምን ሆነ፣ ዜና ምን አለ፣ ጦርነት ተጀመረ፣ ጦርነት ቆመ፣ you don't have to worry anything። እዛ ላይ ብቻ ኢንቨስት። ለዚህ ነው ገቨርንመንትም 401k ለምሳሌ 401k እንደዚህ አይነት ነገር ላይ ነው ኢንቨስት የሚደረገው። S&P 500 ወይንም ደግሞ እንደዚህ ኢቲኤፎች ላይ ነው፣ ወይንም ሙቹዋል ፈንድ ላይ የሚባሉ እነሱ ላይ ነው ኢንቨስት የሚደረገው። ለምን? በጣም አስተማማኝ ስለሆኑ ማለት ነው። ሲንግል ስታክ ላይ ኢንቨስት አይደረጉም። እነ 401k እና ሪታይርመንት አካውንት ማለት ነው። ምን ያህል አስተማማኝ እንደሆኑ እንግዲህ በዛ ነው የምታውቀው ማለት ነው። እና ምንም የምንከስረው ነገር የለም። ሁልጊዜ አትራፊ ብቻ ነን። ስናተርፍ ደግሞ ትርፋችን ትንሽ አይደለም። እነሱ የሚያተርፉት ብዙ ስለሆነ እነሱ ባተረፉት መጠን፣ በገንዘባችን መጠን፣ በሼራችን መጠን ያተረፉትን የነዚህ ትልልቅ ካምፓኒዎችን ፕሮፊት እንካፈላለን ማለት ነው። እንደዚህ ካላደረግ ዝም ብለህ ካምፓኒ ውስጥ ተቀጥረህ ብቻ እድሜ ልክን ደክመህ ሰርተህ ጠንክረህ ሰርተህ ለጡረታዬ በቂ ገንዘብ ይተርፈኛል ማለት ዘበት ነው። ሊሆን የማይችል ነገር ነው። ኢምፓሲብል። ለምን? ብታጠራቅም እንኳን ያ ያጠራቀምከውን ገንዘብ በኢንፍሌሽን ስለሚበላ ማለት ነው። እና እባካችሁ ይህን ሳይድ መኒ ወይንም ደግሞ ተጨማሪ ገቢ አንዴ ሴታፕ አድርጉት። ይህን ሴታፕ ያደረጋችሁ ገንዘባችሁ ከዛ እርሱት። በቃ በየወሩ በየጊዜው ራሳችሁ ሄዳችሁ ትራንስፈር እንኳን አታደርጉም። አንዴ ሴታፕ ነው የምታደርጉት ባንካችሁ ላይ። ከዚህ ቪዲዮ ቀጥሎ ወይንም ፓርት 5 ላይ እንዴት ሴታፕ እንደምታደርጉት፣ እንዴት እንደምትገዙና ምን ብሮከር ላይ መግዛት እንዳለባችሁ በቅደም ተከተል የተሰራ ቪዲዮ ስላለ እዛ ላይ ሄዳችሁ ይዩት። ዩቲዩብ ላይም ከፍታችሁ ጋር ማየት ይችላል። ዩቲዩብ ላይ ሄዳችሁ ምን አድርጉ፣ how to open brokerage account ብላችሁ ብትገቡ ስቴፕ ባይ ስቴፕ በጣም 1000 ቪዲዮዎች አሉ። እዛ ላይ ማየት ትችላላችሁ። ወይንም ፓርት 5 ቪዲዮን ይዩት። አንድ አጭር ታሪክ ደግሞ ልንገራችሁ። እኔ ሁልጊዜ ሰዎችን እንደዚህ ኢንተርቪው አደርጋለሁና አንድ ዘመዴ እዚህ ሀገር ያደረገችውን ልንገራችሁ። ልጅ ወለደች። ልጅ እንደወለደች ወዲያው ለባሏ ያለችው ነገር ምንድነው? ለልጄ 18 ዓመት ሲሞላው ኮሌጅ ሲገባ እንዳይቸገር አካውንት እንክፈትለት እና በየወሩ $100 ወደዛ እናድርግለት አለችው ማለት ነው። እና ለ18 ዓመት እንግዲህ ሴቭ ሊያደርጉለት ተነጋግረው አካውንት ከፈቱለት ማለት ነው። እንደዛ አሉ እንደዚህ አይነት አካውንቶች ልክ እንደ ሪታይርመንት አካውንት ሆኖ ግን ለልጆቻችሁም እንደዛ ማድረግ የምትችሉበት አካውንቶች አሉ። ላይክ ከዛ በፊት ግን ቅድሚያ ለራሳችሁን አካውንት መክፈት ያለባችሁ ጋይስ። ልጆቻችን 18 ዓመት እስኪሞላቸው ድረስ 20 ዓመት ነው ሴቭ የምታደርጉላቸው ማለት ነው። 18 ዓመት $100 በየወሩ ሴቭ ጥሩ ነው። ገንዘብ ትርፍ ገንዘብ ላለው ጥሩ ነው። ግን ስለ ራስህ ሳታስብ ስለማታውቀው ነው ለነገሩ። በነገራችን ላይ አሁን እቺ እህቴ ስለማታውቀው ስላላወቀችው ሪታይርመንት አካውንት ምን ያህል ኢምፖርታንት እንደሆነ ስለማታውቅ ያሳሰባት ነገር ሰው ሲል ሰምታ ነው እንግዲህ መሰለኝ ለልጇ አካውንት ከፍታለች። ለራስሽ IRA ከፍተሻል ወይ ስላት ነው ምንድነው IRA ያለችኝ ማለት ነው። ለራሷ IRA አልከፈተችም፣ ግን አሁን እኔ ነግሬያት ግን ከፍታለች። በወር $300 ለልጇ ደግሞ $100 አንድ ላይ $400 የተለያየ አካውንት ከፍታለች ማለት ነው። እና ብዙ ሰዎች እንደዛ ያደርጋሉ ስለራሳቸው ስለምንም ነገር ሳያስቡ ለልጆቻቸው ለትምህርት ቤታቸው ኢንቨስት ያደርጋሉ ማለት ነው። እና እንደው ሲዲ ላይ ብታስቀምጡት ሲዲ ላይ ደግሞ የሚባል አለ። ሲዲ ላይ ደግሞ 3% እና 4% ይከፍሏቸዋል። አሁን ማቃቸው ሰዎች ስላሉ ነው ትልቅ ሰዎች 4% ስቲል ኢንፍሌሽኑን አይከላከልም። ግን ስታክ ማርኬት ላይ ኢንቨስት የምታደርጉት ግን ሚኒመም 10%፣ 12%፣ 13% ነው ገንዘባችሁ የሚሆነው ማለት ነው። እና ባንክ አታስቀምጡ፣ ሲዲ ላይ ምናምን አታስቀምጡም። ሪታይርመንት አካውንት ክፈቱና ሪታይርመንት አካውንት ላይ አስቀምጡት። IRA ላይ አስቀምጡት። ሮት IRA ላይ አስቀምጡት። እስታግዙበት።
ያ ከ10% እንደው ሚኒመም 10% 15 7% እንኳን ቢሆን ባንክ ከምታስቀምጡት 3% እና 4% በጣም የተሻለ ነው። ባንኮቹ በነገራችን ላይ ለእናንተ 3% የሚከፍሏችሁ ለምን ይመስላችኋል? ስታክ እኮ ነው የሚገዙበት። ባንኮቹ ኢንቨስት ነው የሚያደርጉ። ለእናንተ 3% ገንዘባችሁ $100,000 ይወስዱና ለምሳሌ $100,000 አስቀምጣችሁ እንበል። $100,000 ለእናንተ ሴቪንግ ላይ ካስቀምጣችሁት 1% ይከፍሏችሁና ሌላው በሙሉ የሚያደርጉት ምንድነው? እነሱ ስታክ ነው የሚገዙበት። ኦኬ። ወይንም ደግሞ ለክሬዲት ካርድ ለሰዎች ያበድሩታል። ሲዲ ላይ ካስቀመጣችሁ ደግሞ ሲዲ ላይ እንደውም በፈለጋችሁ ሰዓት ሁላ መውሰድ አትችሉም። ላክ ይደረጋል አካውንታችሁ ማለት ነው። መውሰድ አትችሉም። ዲል ስታደርጉ ወይ የ6 ወር ወይ የ1 ዓመት ላክ ታስደርጋላችሁ። ከዛ 3% ይሰጧችሁና ወይንም 4% ይሰጧችሁና ያ ገንዘብ እነሱ የሚያደርጉት እነሱ ስማርቶች ናቸው። ስታክ ላይ ነው የሚያወጡት ኢንቨስት የሚያደርጉበት። ወይንም ክሬዲት ካርድ ለሚበደሩ ሰዎች 10%፣ 15%፣ 20% ዲፔንድስ ኦን ዮር ክሬዲት ስኮር እንደዛ ነው የሚያበድሩት። ዋይ እኛ ለምን አናደርገውም? እንነሳ። እነሱ የሚያደርጉትን እኛ ራሳችን እናደርገው ነው። እነሱ ኢንቨስት የሚያደርጉትን በገንዘባችን ነው። አይ ኖ ሃው ቱ ኢንቨስት ብለህ ራስህ ኢንቨስት አድርግበት። በነገራችን ላይ 15% ታገኛለህ፣ ግሮስ ታገኛለህ ስል ኢንተረስት አይደለም፣ ቢዝነስ ነው፣ ሼር ነው። ካምፓኒው ከከሰረ ትከስራለህ፣ ካምፓኒው ካተረፈ ታተርፋለህ። በዚህ ምክንያት ይሄ ኢንተረስት ሳይሆን ወይንም ወለድ ሳይሆን ቢዝነስ ነው። የካምፓኒውን ሼር ነው የምትገዛው። ሆፕፉሊ ሁላችሁም ይሄ እንደ ቪዲዮ እንደሚገባችሁና ኢንቨስት እንደምታደርጉ ገምታለሁ። ሰርች አድርጉት፣ ዩቲዩብ ላይ ሄዳችሁ ሰርች አድርጉ፣ ጉግል ላይ አሁን ኤአይ ላይ ሄዳችሁ ሰርች አድርጉ። IRA ምንድን ነው? ምን ያህል ነው ፕሮፊቱ? አይ ነው ብዙ ጊዜ ሰርች ብታደርጉ፣ እስቲ ጉግል ላሳያችሁ። እስቲ ጉግል ላይ ጉግል ምን ይላል? if you invest every month in S&P 500 with hypothetical 50% ለ30 ዓመት $2 ሚሊዮን ይሆናል እያለ ነው። ጉግል ሰርች አድርገው። በሌላ ቪዲዮ ላይም ስላሳየው ነው ድጋሚ። እንደው ምናልባት ያን ቪዲዮ ካላያችሁ ድጋሚ ነው አሁን ማሳያችሁ። ጉግል ላይ ሰርች ብታደርጉት 15% ኦኬ 10% እንኳን ብታደርጉት ይሄኛው ምናልባት 1 ሚሊዮን ሊላችሁ ይችላል፣ or 1.5 ሚሊዮን ይላችኋል። $300 ብቻ $300 ብቻ ይሄን ያህል ነው እንግዲህ። AI ላይ ደግሞ ChatGPT ሰርች ላይ ደግሞ ሲደረግ እንደዚህ ነው። if you invest $300 every month ChatGPT ላይም ሰርች አድርጉት 108,000 ሴቭ አድርገህ ግን የሚመጣልህ 2 ሚሊዮን ነው ይላል ChatGPT። ኦኬ 10% እንኳን አድርጉት። 10% ማድረግ ይችላል፣ 7% ማድረግ ይችላላችሁ፣ ችግር የለውም። ዋናው ኢንቨስት ማድረጋችሁ ላይ ነው እንጂ yearly average annual return ላይ አይደለም። ዋናው መጀመራችሁ ነው። በወር $100 ጀምሩ፣ እንደው ከፈራችሁ ማለት ነው። IRA አካውንት መክፈቱ ግን የግድ ነው። ይመቻችሁ።